የሴጋ የፖርን አዲክሽን ሱስ ካለባችሁ ማን ከዚህ ቪዲዮ በኋላ ኢየሱስ ለአንዲና ለመጨረሻ ጊዜ ነው የምትሰናበቱት። ምክንያቱም ዛሬ የምሰጣችሁት መፍትሄ እጅግ በጣም ወሳኝና ጠቃሚ የሆነ መረጃ ስለሆነ ይህን ቪዲዮ እስከሚያልቅ አንድ ባንድ ጥሞና ያዳምጣችሁ ማስታወሻ መያዝ እንዳይረሳ። ይህ ቪዲዮ ለብዙ ሰው ደርሶ አስተማራዊ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳይረሳ። ልባችሁን ሰጥታችሁ አዳምጡኝ። እመኑኝ፣ ከዚህ በኋላ ይህ ልማድ ከናንተ ህይወት ከአንዳንድ ነው የሚነቀለው። የመጀመሪያው ከሴጋ የምትወጡበት የመጀመሪያው መንገድ ራስ ላይ ጦርነት ማስነሳት ይባላል። ይህ ነው እንግዲህ አብዛኛው ሰው ከብዶ ወይም ዊክ ሆኖ የሚቀረው ራሱ ላይ ማስነሳት ስለከበደው ነው። አእምሮ ላይ፣ ሀሳቡ ላይ፣ ድርጊቱ ላይ፣ መርዛማ ልማዱ ላይ ራሱ ላይ በአጠቃላይ ጦርነት ቢያስነሳ ከምቾት ቀጠና ወጥቶ የሚያሳድገው ነገር ቢያደርግ እመኑኝ አሁን ያለባችሁን ልማድ ባንዴ ነው ቀንጥሳችሁ የምጥሉት። ስለዚህ ራሳችሁ ላይ ጦርነት አስነሱ። አዋቂ ሰው ህዝቡ ላይ ጦርነት ያስነሳል። ብልሃተኛ ሰው ግን ራሱ ላይ ጦርነት ያስነሳል። መጥፎ ልማዱን ለመቀየር መጥፎ ድርጊቱን ለማስተካከል ራሱ ላይ ጦርነት ያስነሳል። ራስ ላይ ጦርነት እንዴት ነው ማስነሳው? እኔ እኮ አላቅም አልችልም ካላችሁኝ 3 መንገዶችን ልንገር። እንዴ ራስ ላይ እንዴት አድርጌ ነው ጦርነት ማስነሳው? እኔ እኮ አላቅም እንዴት ነው የምትሉኝ ከሆነ 3 መንገዶችን ልንገራችሁ። የመጀመሪያው ራስ ላይ ጦርነት የምታስነሳበት መንገድ ለራስ አቋም መውሰድ ወይም ቆራጥ መሆን። ቆራጥ ስትሆኑ አንድ ነገርን መተውም መጀመርም የሚችሉ። ስለዚህ የናንተ አእምሮ የናንተን ውሳኔ ስለሚፈልግ ቆራጥ ልትሆኑ ይገባል። ሁለተኛው ደግሞ ያለፈው ህይወታችሁን መጥላት ወይም አሁን ያላችሁበትን ድህነት፣ አሁን ያላችሁበትን ጭንቀት፣ አሁን ያለባችሁትን መርዛማ ልማድ በጣም መጥላት፣ መናቅ፣ ከዚህ ልማድ ለመውጣት መጣር። ይህ በጣም ወሳኝ ነው። አያችሁ፣ የኋላችሁን እየረሳችሁ የወደፊቱን ለመያዝ ካልሞከራችሁ በስተቀር የእናንተ ህይወት እያደገ አይመጣም። ስለዚህ የኋላችሁን ልትረሱ፣ ልጠሉ፣ ልተው ይገባል። በዚህ መንገድ ነው ራሳችሁ ላይ ጦርነት ማስነሳት የሚችሉት። ሶስተኛው ደግሞ ራስን በደንብ አድርጎ ማወቅ፣ መሆን የምትፈልገውን ህልም መፍጠር፣ ለዛ ህልም አላማ አውጥቶ በአላማ መመራት። አብዝቻለሁ ግን አይኖ ይህ በጣም ወሳኝ ነው። አሁን ካላችሁበት ነገር ለመውጣት መጀመሪያ ራሳችሁን ማወቅ አለባችሁ። የምትፈልጉትን ህልም መቁረጥ አለባችሁ። ሶስተኛው ደግሞ ወደዛ አላማ የሚያደርሳችሁን አላማ መንገድ ተግባር መጀመር አለባችሁ። ይህ ነው ዋነኛውና ወሳኙ ነገር። ህልም ካለ ለህልም ጠንክረህ ስትሰራ፣ ስታስብ፣ ስትሯሯጥ ይሄ አሁን ያለው መርዛማ ልማድ ቃስ በቃስ አንተን እየለቀቀ ይሄዳል። ይህ በጣም ወሳኝ ነው። ሁለተኛው ደግሞ ከወሲብ ወይም የወሲብ ስሜትን ከሚያናቁ ቪዲዮዎች መራቅ። ይህ በጣም ወሳኝ ነው። አስታውሱ፣ ፖርን ማየት በራሱ መጥፎ አይደለም። ምክንያቱም ፖርን አነቃቂ የሆነ የወሲብ ስሜት የሚፈጥር ቪዲዮ እንጂ ኃጢአት አይደለም። ነገር ግን ፖርን ቪዲዮ ስታዩ ሴክስ አርጉ ስለሚላችሁ ያ ነገር ነው እናንተን የሚያጠፋው እንጂ ፖርን ማየት በራሱ ጀስት እንደማንኛውም ቪዲዮ ልታስቡት ይገባል። አያችሁ፣ አንድ ነገርን ስታገዝፉት ነው የሚገዝፈው፣ ስታቀሉት ነው የሚቀለው። ስለዚህ የእናንተን ህይወት የመቀየር ብቃት አቅም ያለው እናንተ ራሳችሁ ናችሁ። የወሲብ ፊልም ማየት ማቆም አለባችሁ፣ ቆም ይገባል። ምክንያቱም እሱ ነው ወደ ፖርን ወደ ተለያየ ወደ ሴጋ የሚመራችሁ። የወሲብ ቪዲዮ ስታዩ ስለሆነ ማየት ማቆም አለባችሁ። ራሳችሁን መቀበል፣ ራሳችሁን መሆን መጀመር አለባችሁ። ይህ ነው የህይወት ዋነኛው ትክክለኛው ሚስጥር። ወደ ሶስተኛውና ወደ መጨረሻው፣ ሶስተኛው ደግሞ ራስን መመልከት። እስካሁን ሴጋ አረጋችሁ፣ እስካሁን የወሲብ ፊልም አያችሁ፣ እስካሁን መጥፎ ልማዳችሁን መጥፎ ሱስን ሰራችሁ፣ ግን ምን ጠቀማችሁ? በገቢያችሁ ላይ፣ በእውቀታችሁ ላይ፣ በመንፈሳዊ ህይወታችሁ ላይ ምን ጠቀማችሁ? ንገሩኝ እስቲ። አያችሁ፣ ምንም አልጠቀማችሁም። ይባሱኑ ካላችሁበት ማንነት ካላችሁበት አቋም ነው እንድትወርዱ ያደረጋችሁ። ስለዚህ ይህን ነገር ማወቅ አለባችሁ። እስካሁን አርጌያለሁ፣ ሰርቻለሁ፣ በቃ ሆኛለሁ፣ ምን ጠቀመኝ ልትሉ ይገባል። በእናንተ ህይወት ውስጥ ትልቅ ውሳኔ ስትወስኑ የእናንተን ህይወት በአንዴ መቀየር የምትችሉት። አያችሁ፣ አሁን ያላችሁት ቦታ ከተመቻችሁ ጥሩ ነው፣ ግን ከዚህ በላይ ይገባኛል፣ እዚህ ቦታ አልቀመጥም፣ ትልቅ ደረጃ ደርሳለሁ ካላችሁ ግን አሁን ያላችሁበትን ማንነት፣ አሁን ያላችሁበትን ሁኔታ ልትቀይሩ ይገባል። ከነስማችሁ ራሳችሁን ልትቀይሩ
ልታሳድጉ ይገባል። ያኔ ነው መቀየርን፣ መለወጥን፣ ማደግን፣ መስፋፋትን የምታውቁት። ስለዚህ ራሳችሁን ልትጠይቁ ይገባል። እስካሁን አርጌ ምን ጠቀመኝ ልትሉ ይገባል። ወደ መጨረሻውና ወደ ማጠቃለያው ስንሻገር በአጠቃላይ የወሲብ ፊልም ማየት፣ ሲጋ መምታት፣ ራስን በራስ ማርካት በእግዚአብሔር ዘንድ ኃጢአት ቢሆንም ግን እናንተ እዛ ውስጥ ካላችሁ ራሳችሁን አትውቀሱ፣ መቀበል ጀምሩ። ለራሳችሁ የዋ መሆን ጀምሩ። አሁን ካላችሁበት መንገድ እንደምትወጡ ለራሳችሁ ንገሩ። አይኖ የሆነ ጊዜ ያለ የምትወጡበት ጊዜ። ስለዚህ በራሳችሁ ተስፋ አትቁረጡ። ራሳችሁን መጥላት ማቆም አለባችሁ። ተቀበሉት ከነ ጉድለታችሁ ከነ መጥፎ ነገራችሁ። ራሳችሁን መቀበል የዋ መሆን መጀመር አለባችሁ። ያኔ ነው መቀየርና ማደግ መስፋፋት የምትችሉት። ይህ ነው የህይወት ዋነኛውና ትክክለኛው ሚስጥር። ይህን ቪዲዮ እስከሚያልቅ ስላዳመጣችሁ አመሰግናለሁ። በቀጣይ ጊዜ እንድንገናኝ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳይረሳ።